ጧት ነው። የቡና ሽታ ቤቱን አውዶታል። ትኩስ ገና ከምጣድ የወረደ ዳቦ ቆርሳችሁ ያንን ወፍራም መዓዛው ደስ የሚል ንጹህ የተፈጥሮ ማር በላዩ ላይ እያንቆረቆራችሁ ነው። ማሩ በዳቦ ላይ ሲፈስ ያንን ወርቃማ ቀለም እያያችሁ ይህን ጣፋጭ ጉርሻ ወደ አፋችሁ ስትወስዱ ማር እኮ መድኃኒት ነው። ዛሬ ለቤተሰብ እጅግ ጤናማ የሆነውን የተፈጥሮ ምግብ እየሰጠው ነው ብላችሁ በሙሉ ልብ ታስባላችሁ። ልጆቻችሁ በደስታ ሲመገቡ ታያላችሁ። አብዛኞቻችን እንደዚያ ነው ያደግነው። አባቶቻችንም ያወረሱን ይህንኑ ነው። ነገር ግን ዛሬ አንድ አስደንጋጭ እውነት ልንገራችሁ። በሰውነታችሁ ውስጥ በተለይም በሴሎቻችሁ ጥልቅ ክፍል ውስጥ ጣፊያችሁ ለዚህ የተፈጥሮ ማር የሚሰጠው ምላሽና በሻያችሁ ውስጥ ለምትጨምሩት የተገዛ ነጭ ስኳር የሚሰጠው ምላሽ ከሞላ ጎደል ተመሳሳይ ሊሆን እንደሚችል ብነግራችሁስ? አዎ፣ በሳይንሳዊ መንገድ ሲታይ ሰውነታችን ማንኛውንም ጣፋጭ የሚያነበው በራሱ ልዩ ቋንቋ ነው። በማህበረሰባችን ውስጥ በተለይም በባህላዊ አመጋገባችን ማር የተፈጥሮ ጣፋጭ ስለሆነ ምንም የጎንዮሽ ጉዳት የለውም። የፈለግነውን ያህል ብንበላው ለስኳር በሽታም ሆነ ለክብደት መጨመር አያጋልጥም የሚል ስር የሰደደ አመለካከት አለ። ይህንን ጤናችንን በጸጥታ አደጋ ላይ ሊጥል የሚችል የተሳሳተ አስተሳሰብ እንዲሁም ማርን በተመለከተ የተደበቀውን አደገኛ እውነት በዚህ ቪዲዮ ሙሉ በሙሉ እንፈትሸዋለን። በሕክምና ልምዴ እዚህ አዲስ አበባ ካሉ ስራ የበዛባቸው ባለሙያዎች ጀምሮ እስከ አሜሪካና አውሮፓ ባሉ ወገኖቻችን ዘንድ ዶክተር እኔ እኮ ከንጹህ የሀገር ቤት ማር ውጪ ሌላ ስኳር አልቀመስኩም እያሉ ነገር ግን ከኢንሱሊን መዛባት ወይም ኢንሱሊን ሬዚስተንስ እና ከተያያዥ የጤና ችግሮች ጋር ሲታገሉ በየቀኑ ያለው ግራ መጋባቱን በሚገባ እረዳለሁ። የሀገራችን ባህል ማዕድና የተፈጥሮ ጸጋ እንወዳለን። ነገር ግን የሰውነታችንን ውስጣዊ ባዮሎጂያዊ አሰራር መረዳት የግድ ይለናል። ጤና ካፌ የሚከተለው የዓለም አቀፍ የሕክምና መመሪያዎችን ነው። ስለዚህ ዛሬ በስሜት ሳይሆን በሳይንስ ላይ ተመስርተን እውነታውን እናወጣለን። በዚህ ቪዲዮ መጨረሻ ላይ ከተፈጥሮ ማርና ከነጭ ስኳር ጀርባ ያለውን የባዮሎጂ ሚስጥር፣ የተፈጥሮ ጣፋጮች በሰውነታችን ውስጥ ያለውን የኢንሱሊን አሰራር እንዴት እንደሚቆጣጠሩትና የትኛው ጣፋጭ ምርጫ ለጤናችሁ በእርግጥ የተሻለ ጥቅም እንዳለው በግልጽ ታውቃላችሁ። ወደ ጥልቁ የሰውነታችን ባዮሎጂያዊ አሰራር ከመግባታችን በፊት ግን አብዛኞቻችንን እያሳሳተ ያለውን ትልቁን የተፈጥሮ ጣፋጮች ተረትና እውነታ አጥርተን እንለይ። ወደ ማህበረሰባችን ስንመጣ ስለ ማር ያለን አመለካከት ከምግብነትም አልፎ እንደ ቅዱስ መድኃኒት፣ እንደ ፈውስ ምንጭ ነው። ከጥንት ጀምሮ አያቶቻችን በባህላዊ ሕክምናቸው ማርን ለቁስል ማዳኛ፣ ለጉንፋን ማስታገሻ፣ አልፎ ተርፎም ለተዳከመ ሰው ብርታት መስጫ ይጠቀሙበት ነበር። የጎጃም ጫካ ማር፣ የትግራይ ነጭ ማር ወይም የወለጋ ማር እያልን ስናሞካሽ ማር ከተፈጥሮ የተገኘ ስለሆነ አያወፍርም፣ ምንም ያህል ብንበላው የስኳር በሽታንም አያመጣም የሚል ጥልቅ እምነት አለን። በሌላ በኩል ደግሞ ፋብሪካ ያመረተውን ነጭ ስኳር እንደ ዋነኛ ጠላት እናየዋለን። ማር ጸረ ኦክሲደንት ባህሪ ያለው ይህ እውነት ነው። ነገር ግን ይህንን ታሪካዊ እውነት ወስደን ማርን እንደፈለግን ብንጠጣው ለስኳር ህመም እና ለክብደት መጨመር አያጋልጥም ወደሚል አደገኛ መደምደሚያ አምጥተነዋል። ዛሬ የምንሰብረው ትልቁ ተረት ይህ ነው። እዚህ አዲስ አበባም ሆነ በውጭው ዓለም በተለይ አሜሪካና አውሮፓ ያሉ ብዙ ታካሚዎች አንድ የተለመደ ስህተት ይሰራሉ። ክብደት ለመቀነስ ወይም የስኳር በሽታን ለመከላከል በማሰብ ጠዋት በቡናቸው በሻያቸው ወይም በቁርሳቸው ውስጥ የነበረውን ነጭ ስኳር ትተው ሙሉ በሙሉ በማር ይተካሉ። በጾም ወቅትም ቢሆን አጃቸውን በማር አርሰው ይመገባሉ። አንዳንዶቹም ለጤና ነው ብለው በቀን 3-4 የሾርባ ማንኪያ ማር ይውጣሉ። በውስጣቸው ጤናማ ምርጫ አድርጌያለሁ የሚል የድል ስሜት ይሰማቸዋል። ነገር ግን ከወራት በኋላ የደም ምርመራ የ3 ወር የስኳር መጠን ወይም HbA1c ሲያደርጉ የስኳር መጠናቸው አለመቀነሱን፣ ክብደታቸው መጨመሩን፣ አልፎ ተርፎም ጉበታቸው ላይ ስብ ወይም ፋቲ ሊቨር መከማቸቱን ሲያዩ በድንጋጤ ይዋጣሉ። ዶክተር እኔ እኮ ስኳር አቁሜ ማር ብቻ ነው የምጠቀመው፣ እንዴት ይሆነ ብለው ይጠይቃሉ። ለመሰላችሁ በሳይንሳዊ መንገድ ሲታይ ጉበታችንና ሴሎቻችን ምግቦችን የሚለዩት በስማቸው፣ በውበታቸው ወይም በመጡበት ቦታ ሳይሆን በውስጣቸው ባለው ኬሚካላዊ ይዘት ነው። ነጭ የተቀነባበረ ስኳር ሁለት ነገሮችን በኩል መጠን የያዘ ነው። 50% ግሉኮስ እና 50% ፍሩክቶስ። ማርስ
ማርም በዋነኝነት የተሰራው ከነዚሁ ሁለት የስኳር አይነቶች ነው። በአማካይ ማር ወደ 40% ፍሩክቶስ እና 30% ግሉኮስ ይዟል። ቀሪው ደግሞ ውሃና ጥቂት ማዕድናት ናቸው። ወደ ሆዳችን ገብቶ መፈጨት ሲጀምር ጉበታችን የሚያየው የግሉኮስና የፍሩክቶስ ሞለኪውሎችን ብቻ ነው። ጉበታችን ይህ ፍሩክቶስ የመጣው ከላሊበላ ንቦች ነው ወይስ ከስኳር ፋብሪካ ብሎ አይጠይቅም። ሁለቱንም የሚያስተናግደው በተመሳሳይ መንገድ ነው። ልክ እንደ አንድ ስራ እንደበዛበት የሰፈር ወፍጮ ቤት አስቡት። ስንዴውን መጣ ጤፉ ወፍጮ ባለው አቅም ይፈጫል። ከአቅሙ በላይ ሲሆን ግን ይጨናነቃል። ጉበታችንም ጣፋጭ ሲመጣበት ስራው ወደ ኃይል መቀየር ወይም ወደ ስብነት አከማችቶ ማስቀመጥ ነው። ማርን በብዛት ስንመገብ በደማችን ውስጥ ያለው የስኳር መጠን ልክ በክረምት እንደሞላው የአዋሽ ወንዝ በድንገት ይጥለቀለቃል። ይህ የደም ስኳር መጥለቅለቅ ሰውነታችንን ወደ ድንገተኛ አደጋ ዝግጁነት ያስገባዋል። ብዙ ሰዎች አይ ዶክተር በማር ውስጥ እኮ ቪታሚኖች፣ ማዕድናትና አሚኖ አሲዶች አሉበት ይላሉ። አዎ ማር ጥቂት ጸረ ኦክሲዳንት አለው። ነገር ግን እነዚህን ጠቃሚ ንጥረ ነገሮች ከማር ለማግኘት የምንወስደው የስኳር መጠን እጅግ ከፍተኛና አደገኛ ነው። ለምሳሌ ያህል በቂ ቪታሚን ለማግኘት ብላችሁ ብዙ ማር ስትውጡ አብራችሁ በየማንኪያው ወደ 17 ግራም የተጣራ ስኳር ወደ ደማችሁ እየላካችሁ ነው። ይህ ማለት አንዲት ትንሽ ጠብታ የጤና ጥቅም ለማግኘት ብለን አንድ ትልቅ ባልዲ ስኳር ወደ ሰውነታችን እንደመገልበጥ ይቆጠራል። እንግዲህ እውነታው ይህ ነው። የተፈጥሮ የሚለው ቃል ያለ ገደብ መብላት ይቻላል ማለት አይደለም። ማር በልኩ ሲወሰድ የተወሰኑ ጠቃሚ ባህሪያት ቢኖሩም ከሰውነታችን የስኳር አያያዝ አቅም በላይ ከሆነ ልክ እንደ ነጭ ስኳር ሁሉ በጤናችን ላይ አውዳሚ ጦርነት ይከፍታል። ነገር ግን ይህ ጦርነት በትክክል እንዴት እንደሚካሄድ ለማወቅ ወደ ሰውነታችን ውስጣዊ ክፍል አጉልተን መመልከት አለብን። ቆሽታችን ይህንን የስኳር ጎርፍ ለመቋቋም የሚያመነጨው አንድ ኃይለኛ የሆርሞን ወታደር አለ። እሱም ኢንሱሊን ይባላል። በሚቀጥለው ክፍል ይህ ኢንሱሊን የተባለ ወታደር ከማርና ከስኳር ጋር እንዴት እንደሚፋለምና የትኛው ጣፋጭ የባሰ ጉዳት እንደሚያመጣ ወደሚያሳየን አስገራሚው የባዮሎጂ ሂደት እንገባለን። ወደ ሰውነታችን ውስጣዊ ክፍል አጉልተን እንዝለቅ። ያንን በማር የተነከረ የጠዋት ዳቦ ስትጡት ወይም በነጭ ስኳር ያጣፈጣችሁትን ሻይ ስትጠጡ ከጉሮሯችሁ አልፎ በሰውነታችሁ ውስጥ ምን እንደሚፈጠር በዓይነ ሕሊናችሁ ተመልከቱ። ምግቡ ሆዳችንና አንጀታችን ውስጥ ሲገባ በቅጽበት ወደ ትንንሽ ብናኞች ይበተናል። በምዕራፍ 2 እንዳየነው ስኳርም ሆነ ማር በመጨረሻ በሰውነታችን የሚነበቡትና የሚቀየሩት ወደ ሁለት መሰረታዊ የኃይል ሞለኪውሎች ነው። እነሱም ግሉኮስና ፍሩክቶስ ናቸው። ከነዚህ ሁለቱ ግሉኮስ የተባለው የስኳር ክፍል ቀጥታ ወደ ደማችን ይቀላቀላል። በዚህ ጊዜ ደማችን በስኳር ይሞላል። ይህንንም አእምሯችን በፍጥነት ሲገነዘብ ከጨጓራችን በስተጀርባ ላለውና ቆሽት ተብሎ ለሚጠራው ትጋት የተሞላበት አካል አስቸኳይ መልእክት ይልካል። በዚህ ጊዜ ቆሽታችን ኢንሱሊን የተባለውን ሆርሞን ወደ ደም ውስጥ ይረጫል። ኢንሱሊንን ልክ እንደ አንድ ታማኝ የበር ጠባቂ ወይም እንደ ማስተር ቁልፍ አድርጋችሁ አስቡት። በሰውነታችን ውስጥ ያሉት በሚሊዮን የሚቆጠሩ የጡንቻና የአእምሮ ሴሎች በራቸው የተዘጋ ነው። በደማችን ውስጥ የሚንሳፈፈው ግሉኮስ በራሱ እነዚህን በሮች ሰብሮ ወደ ሴሎቹ መግባት አይችልም። የእነዚህን ሴሎች በር በቁልፍ የሚከፍተው ኢንሱሊን ነው። በሩ ሲከፈት ግሉኮስ ወደ ውስጥ ይገባል። እኛም የዕለት ተዕለት ስራችንን ለመስራት የሚያስፈልገንን ጉልበት እናገኛለን። በዚህ ሂደት ደግሞ በደማችን ውስጥ ተከማችቶ የነበረው አደገኛ የስኳር መጠንም ወደ ትክክለኛው የጤና መጠን ዝቅ ይላል። ይህ የሰውነታችን ፍጹም የሆነ የተፈጥሮ ዑደት ነው። ወደ አስፈሪው የፍሩክቶስ መንገድ ከመግባታችን በፊት እስቲ አንዴ ቆም ብለን እናስብ። በእናንተ ቤት ውስጥ በብዛት የምትጠቀሙት የትኛውን ነው? ለልጆቻችሁም ሆነ ለራሳችሁ ጠዋት ጠዋት ማር ነው የምትመርጡት ወይስ ነጭ ስኳር? ማር የተፈጥሮ ነው ብላችሁ በብዛት ትጠቀማላችሁ? እስቲ ከታች ባለው አስተያየት መስጫው ላይ ጻፉልኝ። ቤታችሁ ውስጥ ያለውን የዘውትር ልማድ ማወቅ እፈልጋለሁ። አሁን ወደ ከባዱና ብዙዎቻችን ወደማናውቀው ክፍል እንምጣ። ማርም ሆነ ነጭ ስኳር በውስጣቸው ግሉኮስ ብቻ ሳይሆን ፍሩክቶስም አላቸው ብለናል። የፍሩክቶስ ጉዞ ግን ከግሉኮስ ፈጽሞ የተለየና አደገኛ ነው። ፍሩክቶስ ኢንሱሊንን አይጠብቅም። የሴል በር መክፈትም አያስፈልገውም። ቀጥታ ምንም ጠባቂ ሳይኖረው የሰውነታችን ኬሚካል ፋብሪካ ወደ ሆነው ጉበታችን ይሄዳል። ነገር ግን ጉበታችን ይህንን ሁሉ ፍሩክቶስ በአንዴ ማስተናገድ አቅም የለውም። ልብ በሉ።
ጉበታችንን ልክ በበዓል ሰሞን ዋዜማ ላይ በመርካቶ መጨናነቅ ውስጥ እንዳለ የትራፊክ ፖሊስ አስቡት። መኪናው፣ ጋሪውና ሰው ከየአቅጣጫው ሲመጣበት ግራ ይጋባል። ጉበታችንም ይህ ሁሉ ጣፋጭ ከማርም ሆነ ከስኳር ባንዴ ሲመጣበት ይጨናነቅና ከመጠን ያለፈውን ፍሩክቶስ በፍጥነት ወደ አደገኛ ስብነት ወይም ትራይግላይሰራይድ ሲቀይረውና በራሱ ላይ ያከማቸዋል። ይህ ሂደት ዴኖቮ ሊፖጀነሲስ በመባል የሚታወቅ ሲሆን ለጉበት ስብ መከማቸት የሚዳርገን ዋነኛው አጥፊ ሂደት ነው። እስካሁን እንዳየነው ምንም እንኳን ማር ከንብ በተፈጥሮ ሂደት የተገኘ ቢሆንም በሰውነታችን ባዮሎጂያዊ ሞተር ውስጥ የሚያልፈው ልክ እንደ ስኳር በተመሳሳይ መንገድ ነው። ታዲያ ትልቁ የጤና ቀውስ የሚፈጠረው መቼ ነው? በየቀኑ ጠዋት በማር ዳቦ፣ ቀን በለስላሳ፣ ማታ ደግሞ በጣፋጭ ምግቦች ይህንን ሞተር ያለ እረፍት ስናስጨንቀው ነው። የስኳር ጎርፉ ሲበዛ ጣፊያችን ያለማቋረጥ ኢንሱሊንን ሲያመርትና ኢንሱሊን ያለማቋረጥ በሮቹን ለማስከፈት ሲያንኳኳ በመጨረሻ ሴሎቻችን ይሰለቻሉ። ቁልፉም መስራት ያቆማል። በቃን አንከፍትም ብለው በራቸውን በጠነከረ ሁኔታ ይቆልፋሉ። ይህ አደገኛ ሁኔታ በሕክምናው ዓለም የኢንሱሊን መላመድ ወይም ኢንሱሊን ሬዚስተንስ ይባላል። ይህ ደግሞ ቀስ በቀስ ወደ ስኳር በሽታ ወይም ታይፕ 2 ዲያቤትስ፣ የደም ግፊትና የልብ ድካም የሚያመራው ዋነኛው አውራ ጎዳና ነው። ግን ይህ የኢንሱሊን መላመድ ወይም የሴሎች እንቢተኝነት በደም ስሮቻችን ጥልቀት ውስጥ በትክክል እንዴት ነው የሚከሰተው? ስኳርስ የደም ስሮቻችን ግድግዳ እንዴት ነው እንደ ብርጭቆ የሚፈረክሰው? በሚቀጥለው ምዕራፍ ወደዚህ የጥፋት መንገድ እንገባለን። በምዕራፍ 3 ላይ በደማችን ውስጥ የስኳር መጠን ሲበዛ ሴሎቻችን ቁልፍ እንደሚቀይሩና በራቸውን በኃይል እንደሚቆልፉ፣ ይህም በሳይንሱ የኢንሱሊን መላመድ እንደሚባል አይተናል። ነገር ግን ይህ በራሱ የመጨረሻው አደጋ አይደለም፣ ገና የጥፋቱ መጀመሪያ እንጂ። ሴሎቹ በራቸውን ሲዘጉ ማሩም ሆነ ነጭ ስኳሩ ተፈጭቶ የተገኘው ያ ሁሉ ግሉኮስ የት ይሄዳል? መሄጃ ያጣው ስኳር በደም ስሮቻችን ውስጥ መከማቸትና መንሳፈፍ ይጀምራል። ይህ ሁኔታ ሲፈጠር በሰውነታችን ውስጥ የሚካሄደው ጦርነት እጅግ ዘግናኝና ብዙዎቻችንን ዋጋ እያስከፈለን ያለ ነው። በሳይንሳዊ መንገድ ሲታይ በደም ውስጥ የሚንሳፈፍ ከፍተኛ መጠን ያለው የስኳር ሞለኪውል በደማችን ውስጥ ካሉ ፕሮቲኖችና ቅባቶች ጋር ያለ አንዳች ፈቃድ በቀጥታ ይጣበቃል። ይህ ኬሚካላዊ ትስስር በሕክምናው ቋንቋ ግላይኬሽን ተብሎ ይጠራል። የስኳሩና የፕሮቲኑ ያለአግባብ መጣበቅ ደግሞ ኤድስ ወይም አድቫንስድ ግላይኬሽን ኤንድ ፕሮዳክትስ የተባሉ እጅግ በጣም አደገኛና መርዛማ ውህዶችን ይፈጥራል። ለምሳሌ ሐኪሞች ዘንድ ሄዳችሁ የ3 ወር የስኳር መጠን ወይም HbA1c ስትመረመሩ ሐኪሙ እያየ ያለው ይህንኑ ስኳር ከቀይ የደም ሴል ፕሮቲን ጋር ተጣብቆ የፈጠረውን ጉዳት ነው። እስቲ ይህንን አደጋ በዓይነ ሕሊናችሁ እንሳለው። ያንን አዲስ የተሰራውን የቦሌን ወይም የመስቀል አደባባይን ሰፊ አስፋልት አስቡት። ደም ያለ ምንም እንቅፋት ወደ ልብና አእምሮ እንዲፈስ የደም ስሮቻችን የውስጠኛው ግድግዳ ልክ እንደዚህ አስፋልት እጅግ በጣም ልሙጥና ለስላሳ መሆን አለበት። ነገር ግን እነዚያ የተፈጠሩት ኤጅስ የተባሉ የስኳር መርዞች ልክ እንደ ሹል ጠጠርና ብረት ይህንን ለስላሳ የደም ስር ግድግዳችንን ሌሊትና ቀን ይቧጭሩታል፣ ያቆስሉታልም። ከጊዜ በኋላ የደም ስራችን ይቆጣል፣ በውስጡም እብጠትና ብግነት ይፈጠራል። ሰውነታችን ይህንን የቆሰለና የተቦረቦረ የደም ስር ዝም ብሎ አያይም። ቁስሉን ለመጠገን ሲል የጥገና ባለሙያ የሆኑትን የኮሌስትሮል ቅንጣቶችን በፍጥነት ወደ ስፍራው ይልካል። እነዚህ የኮሌስትሮል ቅንጣቶች ልክ የአስፋልት ጉድጓድ እንደሚደፈነው የቆሰለውን የደም ስር ግድግዳ ይለጥፉታል። ነገር ግን የኛ የማርና የስኳር ፍጆታ ማቆሚያ ስለሌለው መቧጨሩ ይቀጥላል፣ መለጠፉም ይቀጥላል። ቀስ በቀስ የደም ስራችን በኮሌስትሮልና በካልሲየም እየጠበበ እየደረቀና እየደነደነ ይመጣል። ይህ ነው እንግዲህ ልባችንን በኃይል እንዲመታ በማድረግ ለከፍተኛ የደም ግፊት እንዲሁም የደም ስሩ ሙሉ በሙሉ ሲዘጋ ለልብ ህመምና ለስትሮክ የሚዳርገን ትልቁ የተደበቀ ሚስጥር። አብዛኛው ሰው ኮሌስትሮልን ይረግማል፣ ነገር ግን ዋናው ጠላት መንገዱን ያቆሰለው ከፍተኛ ጣፋጭ መሆኑን አይገነዘብም። በሌላ በኩል ደግሞ ቀደም ብለን ያነሳነው ወደ ጉበት ብቻ የሚሄደው የፍሩክቶስ ጉዳይ አለ። ማር በውስጡ ከፍተኛ የፍሩክቶስ መጠን አለው። ፍሩክቶስ ልክ እንደ ድምፅ አልባ ቦምብ ነው።
የደም ስኳርን ወዲያውኑ አያዘልልም፣ ነገር ግን በቀጥታ ሄዶ ጉበታችን ላይ ይከማቻል። ጉበት ይህንን ፍሩክቶስ ወደ አዲስ ስብነት ይቀይረዋል። ይህ ሂደት ጉበታችን በስብ እንዲሸፈን ያደርጋል። በስብ የተሸፈነ ጉበት ደግሞ መርዙን የማጣራት ስራውን በአግባቡ መስራት ያቆምና የራሱ የሆነ የኢንሱሊን መላመድ ይፈጥራል። ይህ ማለት አሁን የጤና ችግራችን ድርብ ሆነ ማለት ነው። ጉበታችንም ታሟል፣ የደም ስሮቻችንም እየቆሰሉና እየጠበቡ ነው። እውነታው ይህ ከሆነና ባዮሎጂያዊ ሂደቱ ይህን ያህል አደገኛ ከሆነ ዶክተር ታዲያ ማርን ሙሉ በሙሉ እርግፍ አድርገን እንተወው ማለት ነው? ጠዋት ዳቦችን በምን እንብላ? ሻያችንስ በምን እናጣፍጥ? የተፈጥሮ ሀብታችንን እንዴት እንጣለው? የሚሉ ስሜታዊና ወሳኝ ጥያቄዎች በአእምሯችሁ እንደሚመላለሱ በሚገባ አውቃለሁ። አትጨነቁ። በሕክምናው ዓለም መፍትሄ የሌለው ችግር የለም። ትክክለኛው ዕውቀት ከተገኘ ሁሉንም ማስተካከል ይቻላል። በሚቀጥለው ክፍል ይህንን አደጋ የምንቀለብስበትን ሳይንስንና የተፈጥሮ ጸጋን ሚዛን የምንጠብቅበትን የዘውትር ሕይወታችንን የሚቀይር ተግባራዊ የድርጊት መርሃ ግብር በዝርዝር እናያለን። ይህንን ጥልቅ ወሳኝና ውስብስብ የሰውነታችንን ሳይንስ ማንም ሰው በቀላሉ ሊረዳውና የዕለት ተዕለት ሕይወቱን ሊታደግበት በሚችል መልኩ ወደ እናንተ ማድረስ የዘውትር ትጋታችን ነው። ይህ መረጃ ለእርሶና ለቤተሰቡ ጤና ጠቃሚ ሆኖ ካገኛችሁት የጤና ካፌ ቤተሰብ ለመሆን አሁኑኑ ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በፍጥነት እንዲደርሷችሁ የደወል ምልክቷንም ይጫኑ። ወደ ወሳኙና የዘውትር ህይወታችሁን እንዲሁም የቤተሰባችሁን የጤና ጣፈንታ ሊታደግ ወደሚችለው ምዕራፍ ደርሰናል። በምዕራፍ 4 መጨረሻ ላይ አንድ ጥያቄ አንስተናል። መልሱም አጭርና ግልጽ ነው። ማርን ሙሉ በሙሉ መተው በፍጹም አያስፈልግም። የተፈጥሮ ጸጋ የሆነውን ማር ከቤታችን ማባረር የለብንም። ነገር ግን እንዴት፣ መቼ፣ ከምን ጋር እና በምን መጠን እንደምንጠቀመው በአስቸኳይ ማስተካከል አለብን። በሳይንሱ ዓለም አንድ ሁል ጊዜ የማይለወጥ የታወቀ መርህ አለ። መርዝነቱን የሚወስነው መጠኑ ነው። ህይወት ሰጪ የሆነው ውሃ እንኳን ከመጠን በላይ በአንድ ጊዜ ከጠጣ ነው ሰውነታችንን አደጋ ላይ ሊጥል ይችላል። የኛ ማህበረሰብ ትልቁ ችግር ያለው ማር ላይ ሳይሆን ማርን በምንጠቀምበት የተሳሳተና ልክ የሌለው ዘመናዊ መንገድ ላይ ነው። ስለዚህ ከዛሬ ጀምሮ በቤታችሁ ውስጥ በጾምም ሆነ በፍስክ ጊዜ ልተገብሯቸው የምትችሏቸውን 5 የማር አጠቃቀም መንገዶች አዘጋጅቼላችኋለሁ። አንደኛ፣ ማርን እንደ ዋና ምግብ ሳይሆን እንደ ውድ መድኃኒት መቁጠር። በማህበረሰባችን ውስጥ ትልቁ ስህተት ማርን እንደ መደበኛ የዕለት ምግብ መቁጠራችን ነው። ዳቦ ላይ እንደ ወጥ በገፍ እናፈሰዋለን። ሻይ ላይ በሾርባ ማንኪያ ደጋግመን እንጨምረዋለን። ለልጆቻችንም ለጤና ነው ብለን እጃቸው ላይ እናንቆረቁረዋለን። ነገር ግን ቅድም የሰውነታችን የባዮሎጂ ሞተር ላይ እንዳየነው ጉበታችን ይህንን ሁሉ የስኳር ጎርፍ ባንዴ መሸከም አይችልም። አያቶቻችን ማርን የሚጠቀሙት በጣት አስገብተው በመላስ ለጉንፋን ወይም ለሳል ማስታገሻ ነበር እንጂ እንደ ዘመኑ ሰው ዳቦ ላይ አፍስሰው አልነበረም። ስለዚህ የመጀመሪያው ሕግ የመጠን ገደብ ነው። የዓለም አቀፍ የልብ ሕክምና ማህበር ወይም አሜሪካን ሄርት አሶሲዬሽን መመሪያ እንደሚለው ጤናማ ለሆነ አዋቂ ሰው በቀን ውስጥ የሚፈቀደው ከፍተኛ የተጨመረ ስኳር መጠን ለሴቶች ከ6 የሻይ ማንኪያ፣ ለወንዶች ደግሞ ከ9 የሻይ ማንኪያ መብለጥ የለበትም። ይህ ደግሞ ቀኑን ሙሉ ከምንበላው የተለያዩ ምግቦች ውስጥ ያለውን ሁሉ ይጨምራል። ስለዚህ ማርን ስትጠቀሙ ልክ እንደታዘዘላችሁ ውድ መድኃኒት በትንሿ የሻይ ማንኪያ ብቻ አድርጉት። አንዲት የሻይ ማንኪያ ንጹህ ማር በውስጡ ለሰውነት ጠቃሚ የሆኑ ጸረ ኦክሲደንቶችን ትሰጠናለች፣ ጣዕሙንም ታስደስተናለች። ነገር ግን ጉበታችንን በድንገተኛ የፍሩክቶስ ጎርፍ አታጥለቀልቀውም። ሁለተኛ፣ በባዶ ሆድ ጣፋጭ ፈጽሞ አትውሰዱ። ይህ በተለይ በከተማው ነዋሪ ዘንድ በጣም የተለመደ ስህተት ነው። ጠዋት ከእንቅልፋችን ስንነቃ ሆዳችን ሙሉ በሙሉ ባዶ ነው። በዚህ ሰዓት ለጤናና ለክብደት መቀነሻ ይጠቅማል በሚል የተሳሳተ መረጃ የሎሚና የማር ውሃ ስንጠጣ በሳይንሳዊ መንገድ ሆዳችን ውስጥ ምንም የሚከለክለው የፋይበር ወይም የስብ እንቅፋት የለም። ጨጓራችን ፈሳሹን እንዳገኘው በቅጽበት አሳልፎ ወደ ትንሹ አንጀት ይልከዋል። ከዚያም በቀጥታ ወደ ደማችን ይላካል። ይህ ድርጊት የደም ስኳርንና የኢንሱሊን መጠንን በሰከንዶች ውስጥ ወደ ጣራ ያወጣዋል። እንዲህ አይነቱ የጠዋት የስኳር ንዝረት ቀኑን ሙሉ ቶሎ እንዲርባችሁ፣ አቅም እንዲያጥራችሁና ተጨማሪ ጣፋጭ እንድትመኙ ያደርጋችኋል። መፍትሄው ምንድነው? ማርን መብላት ከፈለጋችሁ ሁልጊዜ ከዋና ምግብ በኋላ አድርጉት። ጠዋት ቁርሳችሁን ለምሳሌ እንቁላል፣
አቮካዶ ወይም በደንብ የተሰራ ፉል ከበላችሁ በኋላ ያንን የምትወዱትን ሻይ በትንሽ ማር አጣፍጣችሁ ብትጠጡ ቀድሞ የተበላው ምግብ በጨጓራችሁ ውስጥ ስለሚኖር ማሩ ወደ ደም ስራችሁ የሚገባበትን ፍጥነት እጅግ በጣም ይቀንሷል። ሶስተኛ ከምን ጋር እንበለዋለን? በመግቢያችን ላይ ያነሳነውን የጠዋት ማዕድ እናስታውስ። ነጭ ዳቦ በማር። ከባዮሎጂ አንጻር ይህ ጥምረት እጅግ አደገኛ ከሚባሉት ውስጥ ይመደባል። ነጭ ዳቦ በውስጡ ምንም አይነት ፋይበር የሌለውና በራሱ በሰውነታችን ውስጥ በፍጥነት ወደ ግሉኮስነት የሚቀየር ምግብ ነው። በዚያ ላይ ማር ስንጨምርበት በደም ስራችን ላይ የሚካሄደው ጦርነት የከፋ ይሆናል። የደም ስራችን ግድግዳዎች በስኳር ሞለኪውሎች ይቧጨራሉ። የማርን የጎንዮሽ ጉዳት ለመቀነስ ሁልጊዜ ማርን አልብሳችሁ ብሉት። ማርን ከፕሮቲን፣ ከጤናማ ስብ ወይም ከፋይበር ጋር አጣምሩት። ጤናማ ስብና ፋይበር በጨጓራችን ውስጥ የምግብ መፈጨትን ያዘገያሉ። ስለዚህ ማርን ከፈለጋችሁ በትንሹ ከተፈጥሮ እርጎ ጋር ወይም ከተጠበሰ ኦቾሎኒ ለውዝ እና ተልባ ጋር ቀላቅላችሁ ብትመገቡት በደም ስራችሁ ላይ የሚያመጣው የስኳር መናወጥ እጅግ ይቀንሳል። ባህላዊውን ገንፎ ስንበላ እንኳን በመሃሉ ያለው ንጹህ የሀገር ቤት ቅቤ ማሩ በፍጥነት ወደ ደም እንዳይገባ ትልቅ መከላከያ ሆኖ ያገለግላል። አራተኛ የጡንቻዎቻችንን ቋት ባዶ ማድረግ። ይህ በብዙዎች ዘንድ የተረሳ ነገር ግን እጅግ በጣም ወሳኝ የሰውነታችን ሚስጥር ነው። በሰውነታችን ውስጥ ስኳርን ወይም ግሉኮስን እንደ ነዳጅ በብዛት የሚጠቀሙት ጡንቻዎቻችን ናቸው። ጡንቻዎቻችን ልክ እንደ ሻንጣ ወይም እንደ ማከማቻ ገንዳ አስቧቸው። ይህ ሻንጣ ስኳርን አምቆ ይዛል ወይም ግላይኮጅን ስቶር ይሆናል። ድሮ አባቶቻችን ማር ሲበሉ ቀኑን ሙሉ በእርሻ፣ በከባድ ሸክም፣ በእግር ጉዞና በጉልበት ስራ ስለሚያሳልፉ የጡንቻቸው ቋት ሁልጊዜ ባዶ ነበር። ስለዚህ የሚበሉት ማር ወዲያውኑ ወደ ደም ገብቶ ወደ ጉልበት ይቀየራል። ዛሬ ግን ዘመኑ ተቀይሯል። አብዛኞቻችን ጠዋት ማር በልተን መኪና ውስጥ ተቀምጠን ቢሮ ገብተን ኮምፒውተር ፊት ወንበር ላይ ነው የምንውለው። የጡንቻችን ቋት አስቀድሞ በስኳር ሞልቶ ፈሷል። ስለዚህ ያ የበላነው ተጨማሪ ማር መግቢያ ያጣና በቀጥታ በጉበታችን ወደ ስብነት ይቀየራል። መፍትሄው ማር ወይም ማንኛውንም ጣፋጭ ከበላችሁ በኋላ ወዲያውኑ አትቀመጡ፣ ፈጽሞም አተኙ። ከምሳ ወይም ከቁርስ በኋላ ቢያንስ ለ15 እና 20 ደቂቃ ፈጠን ያለ የእግር ጉዞ አድርጉ ወይም የቤት ውስጥ ስራዎችን በእንቅስቃሴ ስሩ። በሳይንሳዊ መነጽር ሲታይ ስትጓዙ ወይም ስትራመዱ የጡንቻዎቻችሁ ሴሎች ወይም ግሉት4 ሬሴፕተርስ ኢንሱሊን የሚባለውን ቁልፍ ሳይጠብቁ በራሳቸው ጊዜ ተከፍተው በደማችሁ ውስጥ ያለውን ስኳር ይመጡታል። በዚህ አስደናቂ የተፈጥሮ አሰራር የደም ስራችሁ ከመቧጨር ጉበታችሁም ከስብ መከማቸት ይድናል። እንቅስቃሴ ምርጡ የስኳር ማቃጠያ መድኃኒት ነው። አምስተኛ የተፈጥሮንና ያልተጣራውን ማር ብቻ ምረጡ። ሁሉም ማር እኩል አልተፈጠረም። ሱፐርማርኬት ውስጥ በፕላስቲክ የታሸጉ እጅግ በጣም የጠሩ ልክ እንደ ዘይት ጥርት ያሉና በብርሃን የሚያንጸባርቁ ማሮች አሉ። እነዚህ ማሮች ረጅም ጊዜ መደርደሪያ ላይ እንዲቆዩና እንዳይረጉ ሲባል ከፍተኛ ሙቀትና ማጣራት ውስጥ ስላለፉ በውስጣቸው ያሉት ጠቃሚ ኤንዛይሞች፣ የባክቴሪያ ተዋጊዎችና ሌሎች ጠቃሚ ንጥረ ነገሮች ወድመዋል። በመጨረሻ የሚቀረው የተጣራ የስኳርና ሽሮፕ ብቻ ነው። ይህ ከነጭ ስኳር በምንም አይለይም። በአንጻሩ የሀገራችን ገበሬዎች የሚያመጡት ያልተጣራ እሳት ያልነካውና አልፎ አልፎም ስሙና የአበባ ዱቄቱ አብሮት ያለው ጥሬ ማር እጅግ ይመረጣል። ምንም እንኳን የስኳር መጠኑ ከሞላ ጎደል ተመሳሳይ ቢሆንም ያልተጣራው ማር በውስጡ የተለያዩ ባክቴሪያዎችን የሚዋጉና የሰውነትን ብግነት የሚቀንሱ ተፈጥሯዊ ንጥረ ነገሮችን ይዟል። ከጊዜ በኋላ ሲቀመጥ የሚረጋውና እንደ ስኳር የሚጓጉለው ወይም ክሪስታላይዝድ የሚሆነው ማር ትክክለኛውና እሳት ያልነካው የተፈጥሮ ማር መሆኑን የሚያሳይ ዋነኛ ምልክት ነው። ስለዚህ ማር ስትገዙ ያንን ደመናማ የሆነውን ያልተጣራውን የሀገራችንን የተፈጥሮ ማር ብቻ ፈልጋችሁ ተጠቀሙ። እንግዲህ እነዚህ 5 ተግባራዊና ሳይንሳዊ ህጎች ናቸው የተፈጥሮን ጸጋ ከዘመናዊው የባዮሎጂ ዕውቀት ጋር አስማምተን ጤናችንና የቤተሰባችንን ደህንነት እንድንጠብቅ የሚያደርጉን። ማርን ከቤታችን አላባረርንም፣ ነገር ግን የሰውነታችንን አቅምና ዘመናዊውን አኗኗራችንን ባገናዘበ መልኩ በብልሃት መመገብን ተማርን።
ነገር ግን ከዚህ ሁሉ ጥልቅ ሂደት የጉበት አሰራርና ተግባራዊ ምክር በኋላ ዛሬ ከዚህ ቪዲዮ ይዛችሁት ልትወጡ የሚገባ አንድ ትልቅና የመጨረሻ እውነት አለ። በሚቀጥለውና በመጨረሻው ምዕራፍ ይህንን አጠቃላይ እይታ እንዲሁም በማህበረሰባችን ውስጥ ሊቀየር የሚገባውን ዋነኛ የአስተሳሰብ ለውጥ በአንድ አጭር ማጠቃለያ ቋጭተን እንሰናበታለን። ወዳጆቼ የዛሬውን ጥልቅ ጉዞ እዚህ ላይ እናጠቃልላለን። ዛሬ ከዚህ ቪዲዮ ይዛችሁት እንድትወጡ የምፈልገው ትልቁ እውነት የተፈጥሮ ማር ውብ በረከት ነው፣ ፈጽሞ ጠላት አይደለም። ነገር ግን ማር ልክ እንደ እሳት ነው። እሳትን በልኩ በምድጃችን ውስጥ ከተጠቀምንበት ቤታችንን ያሞቅልናል፣ ምግባችንንም ያበስልልናል። ነገር ግን ከልኩ ካለፈና ከቁጥጥር ውጪ ከሆነ ያንን የሞቀውን ቤት መልሶ ያነደዋል። ማርን በሰውነታችን ውስጥ የሚያደርገው ልክ እንደዚሁ ነው። እንደ ሐኪም ደጋግሜ የምነግራችሁ ጉበታችንና ቆሽታችን የተፈጥሮ ማርንና ነጭ ስኳርን የሚያዩትና የሚያስተናግዱት ከሞላ ጎደል በተመሳሳይ መንገድ ነው። ስለዚህ ማርን እንደ ምግብ ሳይሆን እንደ ውድ መድኃኒት በትንሿ የሻይ ማንኪያ ሁልጊዜም ከዋና ምግብ በኋላና ከእንቅስቃሴ ጋር አጣምራችሁ ተጠቀሙት። ጤናማ ለመሆን ስንል የተፈጥሮን ጣዕም ማጣት የለብንም። የሳይንስ እውቀትን ጨምረንበት በብልሃት እንመገባለን እንጂ። ይህ ቪዲዮ የተዘጋጀው ትክክለኛና ሳይንሳዊ ግንዛቤን ለመፍጠር ብቻ ነው። ጤና ካፌ ዘውትር የሚከተለውና የሚያቀርበው የዓለም አቀፍ የሕክምና መመሪያዎችንና ወቅታዊ የሳይንስ ግኝቶችን ነው። ነገር ግን ይህ መረጃ የየግል ሐኪማችሁን ምርመራና የሕክምና ምክር ፈጽሞ ሊተካ አይችልም። በተለይ የስኳር ህመም፣ የደም ግፊት ወይም የጉበት ህመም ያለባችሁ ሰዎች በአመጋገባችሁ ላይ ማንኛውንም ለውጥ ከማድረጋችሁ በፊት ሁልጊዜ የራሳችሁን ሐኪም አማክሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለወዳጅ ቤተሰቦቻችሁ ሼር ማድረጋችሁን አትርሱ። ጤናማ ምርጫ ጤናማ ህይወትን ያመጣል። ሰላም ቆዩኝ።